አላስፈላጊ ውፍረት ወይም ኦቤሲቲ ለስኳር፣ ለደም ግፊት እንዲሁም ለልብ ህመም እንደሚያጋልጥ ያውቃሉ? በዓለም ላይ ከ2.8 ሚሊዮን በላይ የሚሆኑ ሰዎችስ ካላስፈላጊ ውፍረት ጋር በተያያዘ ህይወታቸውን እንደሚያጡ ያውቃሉ? አላስፈላጊ ውፍረትን ለመቀነስ በሚደረግ የተሳሳተ ሙከራ ብዙዎች ለተጓዳኝ ችግር እንደሚጋለጡ ያውቃሉ? ሰላም ጤና ይስጥልን፣ እንዴት ናችሁ? ዶክተር አቅሌሲያ እባላለሁ። ይህ በየሳምንቱ ስለ ጤናችን የምንወያይበት ፕሮግራማችን ነው። የቻናላችን አባል ካልሆኑ ሰብስክራይብ እንዳያደርጉና የደውል ምልክቷን እንዲጫኑ በረታታችኋለሁ። ዛሬ ደግሞ በአጭር ጊዜ ውስጥ ውፍረት ለመቀነስ ስለሚረዱ 7 ነገሮች እነግራችኋለሁ። አብራችሁን ቆዩ። ውፍረት ለመቀነስ ከሚረዳን ነገር አንዱ ቁርሳችንን መምረጥ ነው። የተለያዩ ጥናቶች እንደሚያሳዩት ቁርስ ላይ እንቁላል መመገባችን ውፍረት ለመቀነስ ይረዳናል። ይህ ደግሞ ምንድነው? አንድ ሰው ቁርሱን እንቁላል ከበላ ቀኑ ሙሉ ወይም ደግሞ ለሚቀጥሉት እስከ 36 ሰዓት የሚያክል የጥጋብ ስሜት እንዲሰማውና ትንሽ እንዲመገብ ያደርገዋል። ከዚህም በተጨማሪ ደግሞ እንቁላል ብዙ ጠቃሚ የምግብ ይዘት ያለው ስለሆነ በቀን በቀን እንቁላል መመገባችን ሰውነታችን ላይ የሚፈጥረው አሉታዊ ተጽዕኖ አይኖርም። ከዛ በተጨማሪም ደግሞ በስራና በተለያየ ምክንያት ቢዚ የሆኑ ሰዎች እንቁላልን በትንሽ ደቂቃ አብስለው መመገብ ይችላሉ። ሁለተኛው ውፍረት ለመቀነስ የሚረዳን ነገር ፕሮቲን የበዛባቸው ምግቦች ማዘውተር ነው። ፕሮቲን የበዛበት ምግብ እንመገብበት ወቅት ሰውነታችን ከካርቦሃይድሬት ይልቅ ሰውነታችን ውስጥ የተከማቸውን ስብና ፋት እንዲጠቀም ያደርጋል። ከዛ በተጨማሪም ደግሞ ሜታቦሊዝም ወይም ደግሞ የምግብ የመብላላት ሂደትን እንዲፋጠን ያደርጋል። ከዛ በተጨማሪ ደግሞ ፕሮቲን የበዛባቸው ምግቦች የምናዘወትር ከሆነ ቶሎ እንድንጠግብና የምንወስደውን የካሎሪ መጠን ይቀንስልናል ማለት ነው። እነዚህ ፕሮቲን የበዛባቸው ምግብ የሚባሉት እንደ እንቁላል፣ ስጋ፣ ወተት እና የመሳሰሉት እንዲሁም ደግሞ ከጥራጥሬ እህሎች ደግሞ ባቄላን መጠቀም ይቻላል ማለት ነው። ሶስተኛው ውፍረት ለመቀነስ የሚረዳን መንገድ ደግሞ ትንሽ ካሎሪ ያለውና ብዙ ፋይበር ያላቸው ምግቦች መመገብ ነው። የነዚህ የምግብ አይነቶች ደግሞ በብዛት አትክልትና ፍራፍሬዎች ውስጥ እናገኛለን። ስለዚህ አትክልትና ፍራፍሬዎችን ማዘውተር ውፍረት ከመቀነስም በተጨማሪ ጤናማ እንድንሆን ያደርገናል። እነዚህ ፍራፍሬዎችና አትክልቶች ደግሞ ጎመን ሊሆን ይችላል፣ ብሮኮሊ ሊሆን ይችላል፣ ማንጎና የመሳሰሉትን አትክልትና ፍራፍሬዎችን ማዘውተር። አራተኛ ደግሞ ካርቦሃይድሬት ያነሰባቸውን ምግብ መመገብ። በእያንዳንዱ የምንመገበው ምግብ ላይ ትንሽ ካርቦሃይድሬት እና ብዙ ፕሮቲን ያለው ምግብ መመገባችን። በአምስተኛ ደግሞ የተቀመጠው በቂ እንቅልፍ ማግኘትና ጭንቀት መቀነስ። እነዚህ ማድረጋችን ሰውነታችን ውስጥ ያሉ ሆርሞኖች በተገቢ ሁኔታ እንዲሰሩ ያደርጋል። በአብዛኛውን ጊዜ ውፍረት ስለመቀነስ ሲወራ እንቅልፍና ጭንቀት ያላቸው ተጽዕኖ ይረሳል። ነገር ግን ብዙ ጥናቶች እንደሚያሳዩት ያለ መጠን መጨነቅ እንዲሁም ደግሞ የእንቅልፍ ማጣት ለቅጣጣ ውፍረት እንደ ዋነኛ ምክንያት ሊሆን ይችላል። ከዚህም በተጨማሪም በቂ እንቅልፍ የማያገኙ ሰዎች 55% ለቅጣጣ ውፍረት እንደሚጋለጡ ጥናቶች ያሳያሉ። ምክንያቱ ደግሞ ተብሎ የሚገመተው በቂ እንቅልፍ ያላገኙ ሰዎች ቶሎ እንዲበሉና ያለ መጠን እንዲበሉ ሊያደርጋቸው ስለሚችል ነው። ከዚህ በተጨማሪም ደግሞ ብዙ መጨነቅና ማሰብ ኮርቲሶል የሚባል ሆርሞን በሰውነታችን ውስጥ እንዲመነጭ ያደርጋል። ይሄ ደግሞ ለስኳር ህመምና እንዲሁም ደግሞ ቦርጭ ብለን የምንጠራው ወይም ደግሞ ሆድ አካባቢ ለሚመጣው ውፍረት ሊያጋልጠን ይችላል። በስድስተኛ ደረጃ ደግሞ የተቀመጠው ውፍረትን ለመቀነስ የሚረዳ ስንመገብ በተመስጦና በትኩረት መመገብ። በምንመገብበት ሰዓት ሌላ ሀሳብ ውስጥ ሆነን ለምሳሌ ቲቪ እያየን ኢንተርኔት እየተጠቀምን ወይም ደግሞ ሌሎች ነገሮች እያደረግን የምንመገብ ከሆነ መጠናችንን እንዳናቅና ከጥጋብ በላይ እንድንመገብ ያደርጋል። ይሄ ደግሞ ለተጋነነና ለማያስፈልግ ውፍረት ሊዳርገን ይችላል። ሰባተኛ ውፍረትን ለመቀነስ ከሚረዱ ነገሮች እንቅስቃሴ ማድረግ። በሳምንት አትሊስት ለ3 ቀናት እንቅስቃሴ ወይም ስፖርት ማድረግ ደግሞ በሰውነታችን ውስጥ ያለውን ካሎሪ እንድናቃጠል ያደርጋል። እንዲሁም ደግሞ ሜታቦሊዝማችን ወይም ደግሞ የምግብ የመዋሃድ ሂደቱ እንዲፋጠን ያደርጋል። ከዛ በተጨማሪም ደግሞ ደስተኛና ጤነኛ እንድንሆን ያደርገናል። ስለዚህ በሳምንት በትንሹ ለ3 ቀናት ቀለል ያሉ እንቅስቃሴዎችን ለምሳሌ ዱብ ማለት፣ መሮጥ፣ መዋኘት ወይም ደግሞ ሳይክል መንዳት ሊሆን ይችላል። ከቻልን ደግሞ ክብደት ማንሳት እንችላለን። ይሄን ከላይ ጠቀስኳቸውን 7 መንገዶች በምንጠቀምበት ጊዜ የምንመገበውን ወይም ደግሞ የምናቃጥለውን ካሎሪ ካልኩሌት ማድረግ አይጠበቅብንም። ምንድነው ማድረግ ያለብን? በእያንዳንዱ በምንመገበው ምግብ ላይ
ብዙ ፕሮቲን፣ ፋትና ትንሽ ካርቦሃይድሬት መኖሩን ከ50 እስከ 100 ግራም ያልበለጠ ካርቦሃይድሬት መኖሩን እርግጠኛ መሆን አለብን። ካልኩሌት ማድረግ ከፈለግን ግን በቀላሉ ካልኩሌት ለማድረግ የሚጠቅሙ ካሎሪ ካልኩሌተሮች አሉ። ከላይ ጠቀስኳቸው 7 ክብደትን ለመቀነስ የሚረዱ መንገዶች ክብደትን ከመቀነስ በተጨማሪ ሌሎች ጥቅሞች አሏቸው። አንደኛው ጥቅም ምንድነው? በውስጣችን ያለውን የስኳር መጠን መጠነኛ እንዲሆንና እንድንቆጣጠረው ያደርግልናል። ይሄ ደግሞ ከስኳር ህመም ራሳችንን እንድንጠብቅ ያደርግልናል። ከዚህ በተጨማሪም ደግሞ በውስጣችን ያሉ ኮሌስትሮል እና ሌሎች አላስፈላጊ ፋትና ሊፒዶች እንዲቀንሱ ያደርግልናል። ሶስተኛ ደግሞ የደም ግፊትን መጠነኛና አግባብ ያለው እንዲሆን ያደርግልናል። አራተኛና ዋነኛው ደግሞ ሌሎች ክብደትን መቀነሻ መንገዶች በአብዛኛው ከባባድ ስፖርት እንድንሰራና እንድንራብ ያስገድዱናል። በዚህም የተነሳ እንድንሰላችና ቶሎ ተስፋ እንድንቆርጥ ያደርጉልናል። እነዚህ 7 መንገዶች ግን ቀላልና ጤናማ የኑሮ ዘዴን ብቻ በመጠቀም መተግበር የምንችላቸው ናቸው። ከላይ ጠቀስኳቸው ውፍረትን ለመቀነስ የሚረዱ መንገዶች ጠቃሚ ሆነው እንዳገኛቸዋቸውና እንደምትተገብሯቸው አልጠራጠርም። ለሌሎች ጠቃሚ መረጃዎች ቻናላችንን ሰብስክራይብ ያድርጉ። የደውል ምልክቷን መጫን እንዳይረሱ።